የኢትዮጵያ መንግስት ከኢሳያስ አፈወርቂ ጋር ተስማምቶ የሆነ ነገር ቢያደርግ ህዝቡ ደስ አይለውም እንዳልከው ማለት ነው። አሁንም የኢትዮጵያ መንግስት ያለበት ሲቹዌሽን ያ ነው። እነመለስ ዜናዊ እርስ በርስ ውስጥ ለውስጥ ተሞዳምደው ከኢሳያስ አፈወርቂ ጋር ባደረጉት ስምምነት ኢትዮጵያ ህዝብ ደስተኛ አይደለም። የራሱን አካል ቆርጠው እንደወሰዱበት ነው የሚሰማው። እኔም የሚሰማኝ ያ ነው። ስለዚህ ያንን ስሜታችንን ልትጋሩን ይገባል። ቢያንስ ከዛ በኋላ በውይይት ይሄ አካሄድ በጦርነት መሆን የለበትም። በስድድም ሄድ አሁን እንኳን እቺኛዋን ክፍል እንኳን ገቨርን ስናደርግ በመስማማት አብረን በመዋደድ አይነት ስሜት ነው እንደሰው በቃ ተከባብረን ነው ልናወራ የሚገባው። ልክ እንደዛው ኢትዮጵያና ኤርትራ በአሁኑ ሰዓት በኔሽን በዓለም ደረጃ የሚታወቀው ይሄ ነው። ግን ልክ ነበር ወይ አግባቡ? የሄደችበት ሁኔታ የባህር በተለይ ያጣንበት ሁኔታ እሱ ሁሉ ታይቶ ገና በደንብ የምንወያይበት ነው የሚሆነው። ስለዚህ እሱን ነገሮች ለመወያየት ቀዳዳውን ከፍተዋለች ኢትዮጵያ። ሌላው ኢሳያስ አፈወርቂ ሲፈልግ የሚሰጠን ሲፈልግ የሚነሳንም ነገር ደግሞ የለም። ምክንያቱም የሆነ ጊዜ ተስማምቶ አስፋልት አሰርቶን ምን ብሎ ከዛ የሆነ ያህል ካስኬደን በኋላ ትንሽ የፕሪቶሪያው ስምምነት ላይ ደስ ስላላለው ደግሞ አይ በቃ አልፈልጋችሁም እንደዚህ ሊጫወትብን አይችልም። አንድ ግለሰብ እንደ ኔሽን የምናወራ ከሆነ የግድ ሊጣሩ የሚገባቸው ሊታወቁ የሚገባቸው ልንወያይባቸው የሚገባቸው እንደ ሀገር ለአንዴና ለመጨረሻ ጊዜ እልባት የሚሹ የሆኑ በጣም የተድበሰበሱ ነገሮች አሉ። በጣም ብዙ እነሱን ነገሮች በሙሉ የሚታዩት በቀስታ በእርጋታ ነው። ልክ እንደኔና እንዳንተ እንዳውኑ ተረጋግተን እንዳወራ ነው። እና ርዕሳችን ግን አሁን ይሄ ስላልሆነ በጣም እንደምናከብራችሁ ሉዓላዊነታችሁንም እንደምናከብር በፍጹም ከናንተ ጋር ጦርነት እንደማንፈልግ ሁሉም ያሉንን ጥያቄዎች በሙሉ የምንፈታበት ጊዜ ግን እንደሚመጣና ወይ አንድ ላይ እንሆናለን ወይ በክብር የራሳችንን ሐቅ አግኝተን እንደማንኛውም ለምሳሌ የኢትዮጵያ መንግስት እኮ አሁን ያለውና የሚያስተዳድረው መንግስት እኮ የተቀበለው የሆነ 39ኛ አንቀጽ አለ። ያ 39ኛው አንቀጽ የሚለው ምንድነው? የሆነ አካባቢ በቃ አይመቸኝም ኢትዮጵያ መገንጠል ፈልጋለሁ ካለኮ እስከ መገንጠል የሚል ህግ ፈቅዶለታል። ስለዚህ ኤርትራም በዛ አግባብ ብትሄድ ምንም ማለት አይደለም። ግን አግባቡን ተከትሎ እና የሄዳችሁበት አግባብ ላይ ነፃነት ወይስ ባርነት የሚል ጽሁፍ ላይ ያስፈርሟችሁ ነው የሚል አለ። ያንን አይደለም የምትሉ አላችሁ። እነዛ ሁሉ ገና የሚቀርቡ ናቸውና ከይቅርታ ጋር በጣም ከይቅርታ ጋር አንተ ነህ ድራግ አድርገህ እዚህ ውስጥ የከተተኝ እንጂ እኔ ችግር የለም እንጂ እዚህ ላይ እናወራ ፈጽሞ አልፈልግም። እዚህ ዛሬ ኡስታዝ ከሱ በፊት የነበረው ሰውዬ ከታች እያዳመጥኩት ነበር። መርዝ ረጭቶ ሄደው ነገር አንዴ አንዴ ፕሪንስ የመጨረሻ ቃል ነው ሀጂ ሁለት ሰከንድ የመሰናበቻ ነው። ምንም አዲስ ሐሳብ ብዙ አንቀበልም። አዲስ ሐሳብ የለኝም። ግን ምንድነው መሰለ እንደ አርቲክል 39 ለኤርትራ አይመለከትም። ታሪክ አኳያ ካዋራን እነ ፎስተር ዳላስ እና የእንግሊዞች ያቺን ፎስተር ዳላስ ይሄ ሰውዬ አዑዙ ቢላህ ይሄ ሰውዬ እብድ ነው ኡስታዝ አይደ ባረው ይሄ ሰውዬ ለእናንተ የሚበቃ አይደለም። ተው ፕሪንስ ከይቅርታ በክብር እድል የሰጠ ሰውዬ ምንድነው ሚታርጉት የተከበረ ቤት ነው። ሚዩት ብታረገው መልሶ መክፈት ይቻላል። ለዛ ነው ይቅር በለኝ። አንዴ ፕሪንስ ከይቅርታ ጋር እሺ ቀጥል። ችግር አለባቸው ኡስታዝ። በጣም የሚገርም ነገር እኮ ነው። በጣም የተከበረ የተማረ ሰው እንዳንተ በስርዓት በአግባብ ቴራችሁን በደንብ ሰላማት ነው። ይሄ ሰውዬ አገሪቷ ወደ ገደል እየከተታት ነው። እንደዚህ አይነት ህዝቡ ደግሞ በጣም የሚገርም እኮ ነው። አንድ ሰውማ አይከተንም። እንኳን አንድ ሰው ይኸው ኤርትራ፣ ግብጽ ሁሉም ተረባርቦ ሞክሮ አልቻልንም። ምንድነው መሰለህ ኡስታዝ ልንገርህ፣ በስነ ስርዓት በአገባብ ሉዓላዊነት አክብረህ እንዴት ይሻለናል ካልክ ሉዓላዊነትን እሱ ላይ ነው በቃ እሱ ላይ ቆምልኝ። ሌላ ጊዜ በደንብ እናወራለን። እሺ ቴንክ ዩ ኡስታዝ አላህ ይስለህ አለበት። ይቅር በለኝ በእናቴ ኡስታዝ ይኸውልህ አንዴ ፕሪንስ ተራህን ጠብቅ አንዴ ከይቅርታ ጋር ኡስታዝ መጣ። ምክንያቱም ፍትህ ያስፈልገናል። ያለው ለሌላ ቦታ ስጣቸው። ቴንክ ዩ እሺ ቴንክ ዩ ፕሪንስ አንዴ ያው አንተ እንደውም ጆከራችን ዋናችን እዚህ ላይ ያወጣሃል ወንድሜ ፕሪንስ ብዙ የታሪክ ነገሮች ላይ ስለሚያግዘን እፈልግሃለሁ ላይ ይሁንና አብረን እንትንላለን። ግን ከዛ በፊት ግን
እድል ማግኘት ያለባቸው ወንድሞች አሉ። ህይወት ነው አይደል? ተረኛ ቀጥል ህይወት። ሰላም አለይኩም። ሁሳን ነው? አዎ። ማን ነው ተረኛ? ሁሴን ነው እንዴ? አዎ ሁሴን። ሰላም አለይኩም። ማሻአላ አያና መጥቷል። ጋሻ አያና ዛሬ እንኳን ደህና መጣህ አያና ወንድሜ፣ እንኳን ደህና መጣህ። እንኳን ደህና ቆያችሁኝ። ደህና ናችሁ ወይ? ሞቅ ብለን ነው የጠበቅን። አሟሙቀን አጭሰነው ነው የጠበቅን። ያያያችሁ እኮ ነው። ኦኬ ዛሬ ርዕሳችንን ላስታውሳችሁ አንዴ፣ ብዙ ሳንሄድ ሁላችንም በጣም ደስ ያለኝ ነገር ነው። አንደኛና የመጀመሪያው አልጀዚራ ከሁሉም አንዴ ታገሰኝ። አልጀዚራ ዛሬ ትላንትና ከትላንት ወዲያ ሰሞኑን ከተለያዩ የብልጽግና ፓርቲ ጋራ ፉክክር ውስጥ ያሉ ማለት ነው ተፎካካሪ ፓርቲዎች ጋር ቃለ ምልልስ አድርገው ነበር እና ቃለ ምልልሱን ኢንሻአላህ ዛሬ ማታ ተረጎምላችኋለሁ በእንትን ላይ ሙሉውን ማለት ነው። ግን እንዲሁ እንትኑ ምንድነው እናንተ የቲክቶክ ሰዎች እንግዲህ ትኩሱን አገኛችሁ ማለት ነው ዜናውን። አልጀዚራ ላይ በጣም አስደንጋጭ የሆነ ለግብጽ ቆንጆ የሆነ ነገር መጥቷል። እሱ ምንድነው? በሙሉ ድምጽ የባህር በር ያስፈልገናል፣ በሙሉ ድምጽ ውሃችን ላይ አንደራደርም ብለዋል። ይሄ በጣም ደስ የሚል ነገር። ምክንያቱም ብዙ ጊዜ በአሜሪካ እንኳን እንትን ፓርቲዎች ሁለቱ ፓርቲዎች አንዳንዴ የሐሳብ ከባድ ልዩነቶች እናገኛለን። አንዳንዴ በጣም ከባድ። ግን በኢትዮጵያ ኮንቴክስት አልহামዱሊላህ ሁሉም በሚባል ደረጃ የባህር በራችን ወሳኝ ነው። እንዴት ነው የምናገኘው የሚለው ላይ ትንሽ የተለያዩ ሐሳቦች ተሰጥተዋል። ግን ሁሉም ተመሳሳይ ናቸው ብዬ ነው እኔ ማምነው። የኢትዮጵያ መንግስት ከዛ ውጪ ያለ የለም። ባይሆን አንድ ሌላ ተቃዋሚ ያው የብልጽግና ያልሆነ አንድ ኤርትራ የወሰደችበት አግባብ ልክ ስላልሆነ ያንን እንፋረዳታለን ብሏል። ይሄ አንዱ ሌላ ትንሽ ጠንከር ያለው ነው። ከዛ ውጪ ደስ ያለኝ ነገር ሁሉም ተስማምቷል። የናይል ጉዳይ ላይ ደግሞ በሙሉ ይሄ የቅኝ ግዛት የድሮ በዳግማዊ ምኒልክ የተፈረመው ፊርማን ይዞ እንደፈለጉ እየተረጎሙ መጨመላለቅ እሱን አንስማማም ብለዋል። በጣም ደስ የሚል ማለት እና ይሄ የሚያግባባን ደስ የሚል ነገር ስለሆነ እሱን ልናወራበት እንችላለን። ኢትዮጵያኖች በሙሉ አቋማችን በዚህ መልኩ ቢሆን ጥሩ ነው። እንትን ላንስማማ እንችላለን። እንዴት እናርግ፣ እንዴት እንዲሁን፣ በምን መልኩ ይያዝ የሚለው ላይ ልንናገር እንችላለን። ከዛ ውጪ ግን የኢትዮጵያ መንግስት ወይም ኢትዮጵያ እንደ ኢትዮጵያ የባህር አክሰስ ያስፈልጋታል። እንደገና ደግሞ የምንድነው ስሙ የናይሏ ጉዳይ ላይ እራሷ በመታስተዳድረውና ባመነችበት አካሄድ እንጂ ግብጾች ባመጡት ውል ውስጥ እንደማትሄድ መስማማት በጣም ቆንጆ ነው። ስለዚህ እሱ ላይ ረገጥና ሌላው ሁለተኛው ርዕስ የምናወራው እዚህ መሃል ዕውቀቱ ያላችሁ ሰዎች ትሄዱበታላችሁ። የግብጽ መንግስት ከእስራኤል ጋር ያለው ግንኙነት ይፋ እየወጣ ነው በኃይለኛው ከማንም ይበልጥ በኢኮኖሚም በፖለቲካም በተለይ በካምፕ ዴቪድ ስምምነት የመጀመሪያው ለእስራኤል ዕውቅና የሰጠ ሀገር እንደሆነ እየተናገሩበት ነው። በነገራችን ላይ ፋክት ነው። ከአረብ ሀገሮች የመጀመሪያው ለእስራኤል ዕውቅና የሰጠችው ግብጽ ናት። ኖርማላይዜሽን የጀመረችው እሷ ናት። በገንዘብ በጣም ከፍተኛ ገንዘብ የምታገኘው እሷ ናት። ከእስራኤልና ከአሜሪካ ጋር በተደረገው ስምምነት ሌላም ስለዚህ የኢትዮጵያ የውጭ ጉዳይ ሚኒስትር ሰሞኑን ከኤርትራ ጋር ከሶማሌ ጋር ከጅቡቲ ጋር ግብጽ እያደረገች ያለችው አላያንስ ወይም ግንኙነት ሆን ተብሎ ኢትዮጵያን ለመክበብ ኢትዮጵያን ለማሳጣት በተለይ ደግሞ ኢትዮጵያን ሁልጊዜ በሚወነጅሏት እንትን ከእስራኤል ጋር ሆና በሶማሌላንድ በኩል እኛን ልታስረን እኛን ልትበጠብጠን ነው ምናምን የሚለው ነገር በሙሉ በጣም ውሸት እንደሆነ እየተጋለጠ ነው። በተለይ በኢራኑ ጦርነት ምክንያት አረቦቹ ትንሽ ግብጽ ላይ ስላኮረፉ ሚስጥራቸውን እየሸጡ ነው፣ በደንብ አድርገው እያወጡት ነውና ሚዲያው በዚህ ጦዟል እላችኋለሁ። እነዚህ ርዕሶች ላይ እንግዲህ እየመረጣችሁ ልናወራ እንችላለን። ሰላም አለይኩም ወራህመቱላሂ ወበረካቱ ብያለሁ ለቤቱ እንትን አይ ቲንክ ቀደም ሲወራ ከነበረው ነገር ትንሽ ልንካ። እኔ ሀገሩ ሰፊ የሆነ ሰው ልቡም ሰፊ መሆን አለበት። እኛ ትንሽ ሀገር አይደለም። አይኖ እዚህ ጋር መጥቶ የሆነ የሚያበሽቅ ምናምን እንትን ሊኖር ይችላል።
ማየት ያለብህ እኛ አንደኛ ህብራዊ ሀገር ነን። ዝም ብሎ የአንድ ብሔር ሀገር አይደለም፣ ሰፊ ሀገር ነን። ኦፍ ኮርስ የአንድ ብሔር ስዕል ተስሎብን እርስ በርስ እንድንነጫጭ እንድንገጫጭ ምናምን የተሰራ ስራ ብዙ አለ። የዛ ተረፈ ምርት አለ። ኦቨርዌልምመንትን ነው የሚጠቀሙት። ግብጽና ህግደፍ ያው የግብጽ ተረፈ ምርት ነው። ህግደፍ እንትን ምናምን ልክ እንጨት ስትልግ ሰጋቱራ እንደሚወጣው ህግደፍ ማለት ግብጽ ሲላግ የወጣ በጣም ተመቸችኝ። ግብጽ ሲላግ የወጣ ሰጋቱራ ነው ህግደፍ ማለት። ብዙ የሚገርም ነገር የለውም። ሰብሰብ አድርገህ ስትመለከተው ህግደፍ ዞሮ አሁን ከግብጽ ጋር ተባብሮ ኢትዮጵያ ውስጥ ኦቨርዌልምድ እንሆን ነው ሲሰራ ይኖረው ለረጅም ጊዜ። የውጭውን ዓለም እንዳናይ ተዘግተን እዛው በብሔር በማንነት እየተቦጫጨቅ አንዱን በስልጣን ዝውውር አሁን ምርጫ ልናደርግ ነው። ይሙላም ይጉደልም ልንመርጥ ነው። ዲሞክራሲው ምን ያህል የረቀቀ ነው፣ ምን ያህል ገናንን ይቀረናል የሚለው ጥያቄ እንዳለ ሆኖ አትሊስት እኛ በምርጫ ሂደት ለመለማመድ እየሞከርን ነው። አንድ ልጅ ብስክሌት እነዳለሁ ብሎ እየወደቀ ጉልበቱ እየተላላጠ እየተንገዳገደ እሱን ልጅ የዛሬ ወር ተመልሰህ ስትመጣ ብስክሌት ሲነዳ ታገኘዋለህ። አይ ከመወድቅ ብሎ ብስክሌቱን ለቁራሌው የሸጠው ልጅ ግን መቼም ብስክሌት አይለምድም። የምን ዋት ኤሌክሽን ያለው የዛሬ 30 ዓመት ኢሳያስ አፈወርቂ የምን ኤሌክሽን ነው የምታወራው ነው ያለው። ስለዚህ ገና እንደ አዲስ ነው ብስክሌት የሚገዛለት የኤርትራ ፖለቲካ። ይዘር ከእናት ሀገሩ ጋር ተመልሶ ተስተካክሎ ወይም በራሱ ሀገሩ ነው የሚቀጥል ከሆነ ምርጫና ዲሞክራሲ የሚባል ነገር እንደ አዲስ ነው የሚለማመደው፣ ልክ ኢንተርኔት እንደሚለማመደው ማለት ነው። ልምምዱ ከተነጠቅ ስህተቶችህንም አርመህ አርቀህ ወደፊት የምትሄድበትን እድል ጭምር ነው የምትነጠቀው። አሁን ልምምድ ለመንጠቅ ነው እኮ በጉልበት መቀማማት እንጂ እናንተ ዲሞክራሲ አያምርባችሁም፣ አትለማመዱ። አሁንም ዱላ ላይ አሁንም የተጣመመ ሞዜር ተኩሰህ ምናምን እንትን ብለህ ራስህን መረባበሽህ ላይ ስራ ነው። ባለፈው አማራ ገዢ ምናምን ብሎ ነበር ሲያሰራህ የነበረው። ከዛ በኋላ ትግሬ ነው ብሎ ሲያሰራ ነበር። አሁን ኦሮሞማ ብሎ መጥቷል። ብሔር ቀያይርልሃለሁ፣ አንተ እርስ በርስ ተቦጫጨቅ፣ ኢግኖረንት ሆነ፣ አንሲቪላይዝድ ሆነ፣ ኢዲሞክራቲክ ሆነ ቀጥል ነው። አሁን ነቅተናል። ከተነቃ አይገደድም። ረጅም ጊዜ የሰራብን እንትን ይሄ ምንድነው የሚባለው ምትሃት ፋይናሊ ከላያችን ላይ ተነስቷል፣ ከአይናችን ላይ ተገፏል ቅርፊቱ። ከዚህ በኋላ የውስጥ ጉዳያችንን እንፈታለን። ለሁሉ ብሔር ብሔረሰብና ህዝብ ክብር ይኖረዋል። ኢትዮጵያ ማለት ደግሞ የአንድ ማንነት አይደለችም፣ ሁላችን በጋራ የምንገነባት ነው። ለእናንተም ነገ በር ክፍት እናደርጋለን። የአፍሪካን ሶሉሽን 2063 አጀንዳ 2063 በኢኮኖሚ በፖለቲካም ኢንቴግሬት ለማድረግ ነው። እነ ጅቡቲን እነ ሶማሊያን ሁላችን አንድ ሆነን ትልቅ ጠንካራ ሀገር መሆን ነው የሚያዋጣን ትንንሽ ከመሆን ይልቅ የሚል እሳቤን ማስተናገድ ተጀምሯል። ይሄ ለእንደነ ግብጽ አይነቶቹ ኮንሰርን ነው የሚሰጣቸው። እኛ ግን we going to continue on that path. መጥቶ በታሪኳ ኢትዮጵያ ባህር ኖሯት አያውቅም ሲል ከሱ ጋር ምን አዳረቀ? የኔ ጌታ ገብቷል። ኢንፎርስ ማድረግ የማይችለውን ነገር ነው የሚያወራው። አጂቴት ሊያደርግህ ነው የሚፈልገው። ከዛ ከተናደድክ በኋላ ኦሮሞ ምናምን ወይ አማራ ይልህና እዛው ላይ ያይዘህ ነው። ፎከሳችንን አስተካክለናል። በግፍ ነው ኢትዮጵያ የባህር በር የተነጠቀችው፣ በግፍ በአሻጥር በረሃ ውስጥ የአንድ ከዝን የሆኑ ሰዎች ተስማምተው በግብጽ ስፖንሰርነት በሲአይኤ ስፖንሰርነት ጫካ ውስጥ ኢትዮጵያ የምትባለዋን እንደዚህ እናጥራ ምን ያስታውቃል እኮ። ካርታ ማየት የሚችል ሰው እኮ ያያል። መስመር ተሰምሮ እኮ ነው የተዘጋው። ሊትራሊ አጥር እኮ ነው የታጠረው ኢትዮጵያ ወደ ባህር እንዳትሄድ። ይሄን አጥር ጄኔሬሽናሊ ዝም ብለን የምናይ መስሏቸው ከዝንየው ሞተ በእኛ በኩል ያለው። ከዛ በኋላ እሱ የገነባው ፈረሰ። አሁን ደግሞ ኢትዮጵያ በራሷ ሂደት ውስጥ ናት ያለችው። ያኛውም ኢንሻአላህ የሚሆነውን ይሆናል። ሁለት ከዝናሞች ግን ጫካ ውስጥ ታንክ ተደግፈው ሲያራ ያጨሱ የወሰኑት ውሳኔ የኢትዮጵያን ዘላለማዊ ዕጣ ፈንታ ይሆናል ብሎ የሚያስብ ጅል ብቻ ነው። በጉልበት ማድረግ የለብንም። ጉልበት አማራጭ መሆን የለበትም። አብረን መስራት እንችላለን። ሌሎች ብዙ አማራጮች አሉ። ግን ማይቀር ነገር ነው። የባህር በር ይኖረናል። ይሄን የሚያክል ሀገር፣ ይሄን የሚያክል ፖቴንሻል አንከር ስቴት ሴንተር የሆነች የአፍሪካ ትልቅ ታሪክ ያላት ሀገር ተዘግታ ታጥራ አንድ ወረዳ የሚሞላ ህዝብ የሌላቸው ሀገሮች በኢኮኖሚ ድርጅቶቻችንን እንኳን አያክሉም። ሁለቱ ተደምሮ ኢትዮጵያን ኤርላይንስን አያክሉም። ዘግተውን የሚያስቀሩን ነገር የለም። ኢፍትሃዊ ነው። ዓለም ሁሉ ያምነዋል። እኛም በዱላ በአላልን ዱላ ብንል እኮ ዛሬ መምታት የምንችለው እኮ
ምንም መወሻሸት እኮ አያስፈልግም። ይሄ ቲክታክ ላይ ጮሆን ወጥቶ እንደመጮህ አይደለም። ኢትዮጵያ ትልቅ ኃይል ያለው እኮ ሀገር ነው። ዝም ብሎ ተሞ ወጥቶ እኮ መውሰድ ይችላል፣ ግን አናደርገውም። ስርዓት አልበኝነት አናስተምርም። እኛ ትልቅ ነን፣ እንደ ትልቅ ነው አክት የምናደርገው፣ እንደ ጩጬ አክት አናደርግም። ረጅም ታሪክ ያለን ህዝብ ነን። ለዛ ሲባል የሚደረግ ትዕግስትን እንደ ንቀት አይተው በመበሻሸቅ የሚያምኑ እዚህ መጥተው እንዳያበሽቋችሁ። ኢትዮጵያ በታሪኳ ምናምን ጎ ወይ በለው። የ30 ዓመት ታሪክ ይዘህ ታሪክ ለኔ አትንገረኝ። ስዳም ፖለቲከር ስዳም በአግባቡ ይሆናል። ኢፍትሃዊነትን አንቀበል። የተዘረፈ ገንዘብ ይመለሳል፣ የተዘረፈ ንብረት ይመለሳል። ግን አብረን ነው የምናድገው። እጣ ፈንታችን የጋራ ነው። ኢትዮጵያ በልጽጋ ሌላው ድሃ የሚሆንበት፣ ሌላው በልጽጎ ኢትዮጵያ ድሃ የምትሆንበት ዴስቲኒ የለንም። ጀስት ደዝንት እንደዛ አይደለም የሚሰራው። ደዝንት ክራምብል ላይክ ዳት። ሶ ያንን ኢንቱ ኮንሲደሬሽን አስገብቶ መነጋገሩ። እዚህ ላይ ሪተንት የሆኑ ሰዎች ይመጣሉ። አትስማሙቹ። ምን እንደዛ ችግር የለብንም። ዘላቂ ነገር አለን። አልጀዚራ ላይ የተናገርከው ነገር በ30 ሰከንድ ውስጥ መቼስ እኔ አንዴ ከጀመርኩኝ አላቆምና አጠር እንዲልላችሁ በ30 ሰከንድ ውስጥ አልጀዚራ ላይ የተናገርከው ነገር ሀገራዊ ትብብር፣ ሀገራዊ አንድነትን መፍጠር በጣም ከባድ ስራ ነው። የትኛውንም ሀገር ሄዳችሁ በአንድ ናሽናል አጀንዳ ላይ በተለይ እንደኛ አይነት ራሳቸው ህግደፍና ራሳቸው ግብጾች ጠፍጥፈው ያመጡት መጥቶ ንጉስ ሆኖ ሀገር እየገዛ 4 ኪሎ ተቀምጦ ስቲል ገንጣይ አስገንጣይ ሜንታሊቲ ይዞ ማለት ነው። ስቲል ነፃ አውጪ ግንባር ሆኖ እኮ ነው። ትህነግ እኮ ትህነግ ሆኖ ገብቶ ትህነግ ሆኖ ነው የወጣው እኮ። ታምናለህ? ስልጣን ላይ ቁጭ ብለህ ስምህን እንኳን አትቀይርም እንዴ? ገብቷል? ከነ ጂንስህ መተኛት ማለት እኮ ነው። ከነ ጫማ አልጋ ውስጥ መግባት እንዴት? እሺ ታገልክ፣ መጣ ስልጣን። የኃይለ ሥላሴ የሚኒሊክ ወንበር እኮ ተሰጠህ። 4 ኪሎ ቁጭ ብላል እና 2 years 2 ዓመት 3 ዓመት አይደል 27 ዓመት ነፃ አውጪ ግንባር ሆኖ ቁጭ ብሎ ነፃ አውጪ ግንባር ሆኖ ወጣ። እንዲህ አይነት አሻጥር ተሰርቶብን በቁማር ላጥላጥ የተሰጠን የተሰረቀን ወደብ ተስማምተን ተረስቶ ነበርኩ። ድራማ መስራት አይቻል፣ መናገር አይቻል። በእነሱ ቤት ሸፋፍነውት በቃ ዋትስ ዳን ኢዝ ዳን፣ ባርበር ተበልተሃል፣ በቃ ሂድ ሊልህ ነው። እንዲህ አይነት ቁማር ማለት ነው። አሁን ነቅቷል ህዝቡ። በ2 ዓመት ተኩል ውስጥ እኛ ብቻ አይደለንም፣ ጎረቤቶቻችን ያውቃሉ፣ ዓለም ያውቃል። ፍትሃዊ የሆነ የባህር በር ጥያቄ አለ። እንደ ባህር በር ማለት ወደብ አይደለም፣ ዘላቂ የባህር በር ያስፈልገናል፣ ቋሚ። ይህንን ማሳወቅ በውስጥ ደግሞ ኮንሰንሰስ፣ ተቃዋሚም ሁሉም ሀገር ወዳድ የሆነ ሰው የተስማማበት ቦታ። ኦፍኮርስ የትነግና ምናምን ኢኮኖሚም ድካም ስላለ ድህነትም ስላለ ማንም ሰው ሊገዛው የሚችል ዱርዬና ምናምን ያልተማረ ሰው ብዙ ገዝተህ የሆነ ክላሽ ምናምን አስይዘህ ማሯሯጥ ትችላለህ ሰፈር ውስጥ። የፖለቲካል ኤሊቱ ግን ተስማምቶ የባህር በራችን ያስፈልገናል የሚለው ድምፅ ዓለም ላይ መውጣቱ ትልቅ ደስታ የሚሰጥ ነው። ተጠናክረን የምንቀጥልበት ነገር ነው። የትውልድ ስራ ነው። ቴንክ ዩ ሶ ማች።